ፋኖ ዛሬ የአማራ ግጭት አዲሱ የፖለቲካ ምዕራፍ። ሰላም ለእናንተ ይሁን። ወደ የኢትዮጵያ ፖለቲካዊ ማዕከል እንኳን በደህና መጡ። ዛሬ በተለየ መልኩ ትኩረታችንን በአማራ ክልል ለሚካሄደው ጦርነት፣ በፋኖ እንቅስቃሴ ላይና በቅርቡ በፋኖ መሪ ዘመነ ካሴ ከተሰጡ አዳዲስ መግለጫዎች በመነሳት የሚታየውን አዲስ የፖለቲካ ሁኔታ በጥልቅ እንመለከታለን። ይህ ዜና የአንድ ቀን የጦርነት ዜና ብቻ አይደለም። ጥያቄው ይህ ነው: ፋኖ የተበታተነ የአማራ ታጣቂ ቡድኖች ስብስብ ብቻ ነው ወይስ ወደ የተደራጀ የፖለቲካና የጦር ኃይል እየተቀየረ ነው? ይህንን ጥያቄ ለመመለስ ከቅርብ ዜና እንጀምር። የዛሬው ዋና ዜና የፋኖ አዲስ የአመራር አወቃቀር። በቅርቡ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ዘመነ ካሴ ፋኖ የተዋሃደ የትዕዛዝ አወቃቀር እንደፈጠረና ከሌሎች የታጠቁ እንቅስቃሴዎች ጋር ትብብር መፍጠሩን ተናግረዋል። ይህ መግለጫ በጣም ትልቅ የፖለቲካ ትርጉም አለው። ምክንያቱም ከዚህ በፊት ፋኖ በተለያዩ አካባቢዎች በተለያዩ አመራሮች የሚመሩ ቡድኖች እንዳሉት ተደጋጋሚ ሪፖርቶች ነበሩ። ጎጃም፣ ጎንደር፣ ወሎና ሸዋ የሚገኙ የፋኖ ኃይሎች በሁሉም ጉዳይ በአንድ ትዕዛዝ መዋቅር ይመራሉ ማለት አይቻልም ነበር። አሁን ግን የተዋሃደ አመራር እየተፈጠረ መሆኑን እንደ አዲስ የፖለቲካ ምዕራፍ እየታየ ነው። ዘመነ ካሴ ምን እያለ ይሆን? ዘመነ ካሴ በቅርቡ ከሰጡት መግለጫ መሰረት የፋኖ እንቅስቃሴ ዓላማው ከአሁኑ የፌዴራል መንግስት ጋር የሚደረገውን ትግል በማስፋት የጠቅላይ ሚኒስትር አብይ አህመድ መንግስት ከስልጣን እንዲወርድ ማድረግ ነው ተብሏል። ይህ ከቀድሞ የፋኖ መግለጫዎች ጋር ሲነጻጸር የፖለቲካ ግቡ እየጠነከረ መምጣቱን ያሳያል። በሌላ አነጋገር ጉዳዩ በአማራ ክልል ውስጥ የሚካሄድ የክልል ግጭት ብቻ ከሆነ ወደ ብሔራዊ የፖለቲካ ስልጣን ጥያቄ እየተሸጋገረ ነው የሚለውን ጥያቄ ያስነሳል። ከፋኖ ውጪ ያሉ ታጣቂ ቡድኖች ጥምረት። ከዚህ ዜና ጋር የተያዘው ሌላ አስፈላጊ ጉዳይ የተለያዩ የታጠቁ የፖለቲካ ቡድኖች ትብብር መጀመራቸውን ነው። በቅርብ ሪፖርቶች 7 የታጠቁ የኢትዮጵያ እንቅስቃሴዎች በአንድ ጥምረት ለመስራት መስማማታቸው ተገልጿል። በሪፖርቶቹ ውስጥ ፋኖና ቲፒኤልኤፍ ከተጠቀሱት ቡድኖች መካከል ናቸው። ነገር ግን እዚህ ላይ በጣም ጥንቃቄ የሚደረግ ጉዳይ አለ። ጥምረት ማለት በቀጥታ የአንድ የጦር ሰራዊት መፍጠር ማለት አይደለም። የተለያዩ ቡድኖች የጋራ የፖለቲካ ግብ ሊኖራቸው ይችላል። በመሬት ላይ ግን የጦር አመራር፣ የጦር ስልት እና የፖለቲካ ፍላጎት ሊለያይ ይችላል። ስለዚህ ይህ ጥምረት በተግባር ምን ያህል የተደራጀ እንደሆነ በጊዜ ሂደት መታየት አለበት። ፋኖ ከየት መጣ? የአሁኑን ፋኖ ለመረዳት ወደ 2018 እና ከዚያ በኋላ ወዳሉት መመለስ ያስፈልጋል። ፋኖ የሚል ቃል ከአማራ የፖለቲካ ታሪክ ጋር የተያዘ ረጅም ታሪክ ቢኖረውም የዛሬው የፋኖ የታጠቀ እንቅስቃሴ በተለይም በ2020 እና በ2022 መካከል የሰሜን የኢትዮጵያ ጦርነት ወቅት ከፍተኛ ተጽዕኖ አግኝቷል። በዚህ ወቅት ፋኖ ከፌዴራል ሰራዊት ጎን በመቆም ከቲፒኤልኤፍ ጋር ተዋግቷል። ነገር ግን የ2022 የፕሪቶሪያ ስምምነት ከተፈረመ በኋላ ፋኖና የፌዴራል መንግስት ግንኙነት በፍጥነት ተበላሽቷል። በ2023 የፌዴራል መንግስት የክልል ልዩ ኃይሎችን ወደ መደበኛ የጸጥታ መዋቅር ለማስገባት ያደረገው ውሳኔ የአማራ ክልል ትልቅ ግጭት መነሻ ሆነ። ከዚያ ጀምሮ በፋኖና በመንግስት ኃይሎች መካከል ጦርነቱ ተጧጡፎ ቀጥሏል። የጦርነቱ የአሁኑ ሁኔታ በ2026 ግጭቱ አልቆመም። ከዚህ ይልቅ በየዓመቱ የተለያዩ ወራት የፋኖ ጥቃቶችና የመንግስት ወታደራዊ ምላሾች ተመዝግበዋል። ክሪቲካል ትሪትስ ፕሮጀክት በግንቦት 2026 እንደዘገበው ከመጋቢት 2026 ጀምሮ የፋኖ ኃይሎች በሰሜን ኢትዮጵያ የአማራ ክልል በርካታ ወታደራዊ እንቅስቃሴዎችን አድርገዋል። ይህም የ2026 የፌዴራል ምርጫ አዘገጃጀትን በአንዳንድ ቦታዎች እንዳወሳሰበ ተገልጿል። ይህ ማለት ግጭቱ የጦር ሜዳ ችግር ብቻ ሳይሆን በምርጫ በመንግስታዊ አስተዳደርና በህዝብ የዕለት ተዕለት ኑሮ ላይ ተጽዕኖ እያሳደረ ነው። የሰላም ውይይት ጥያቄ። አሁን ዋናው ጥያቄ ይህ ነው: የአማራ ጦርነት በጦር ሜዳ ብቻ ሊያልቅ ይችላል? በቅርቡ በኢንስቲትዩት ፎር ፒስ ኤንድ ሴኩሪቲ ስተዲ የተደረገ ውይይት ተመራማሪዎች መንግስት ከፋኖ ጋር እውነተኛ የሰላም ውይይት እንዲጀምርና የሶስተኛ ወገን አስታራቂ እንዲኖር ጥሪ አቅርበዋል።
ይህ ጥሪ የሚያሳየው አንድ ነገር ነው። የጦርነቱ ወታደራዊ መፍትሄ ብቻ በቂ ላይሆን ይችላል። ምክንያቱም የግጭቱ መነሻዎች ከደህንነት ባሻገር የፖለቲካ ውክልናና የመሬት ጉዳይ፣ የፌዴራል ስርዓት፣ የአማራ ህዝብ የፖለቲካ ጥያቄዎችና የስልጣን አወቃቀር ጉዳዮችን ያካተተ ሆኖ እናገኘዋለን። በዚህም መሰረት የአማራ ክልል ፋኖ መር ግጭትና የፌዴራል መንግስት ጣልቃ የገባ ግንኙነት ማብቂያ የሌለው አዘቀት ሆኖ እናገኘዋለን።